ፖሊስ ባለበት ሀገር በጋርድ ነው የምትንቀሳቀሰው ይባላል። ይሄን ነገር እንዴት ነው የምታየው? አትሌት ጀግናው ለለበስላሴ ለአንቺም ትልቅ የሆነ ሰው ነው። ሌሎችም እንደዚህ ብዙ ኢትዮጵያውያን ያለው በኢትዮጵያዊነታቸው በዓለም ላይ ዝናቸው ትልቅ የሆነ የኔ ዘፈን ደግሞ እስካሁን ወንዝ አልተሻገረችም እና እንግዲህ እሱ በነጻነት ስለተንቀሳቀሰ ቴዎድሮስ በጋርድ የሚወድበት ምክንያት የማይታየው ነገር ነው። በተለያዩ ጋዜጦች ላይ ስለ ቴዎድሮስ ብዙ ይባላል። በተለይ ግብረገብን ያልተላበሱ ብዙ ነገሮች እንደሆኑ ቴዎድሮስ ሴቶች ጡት ላይ ሌላም ተገቢ ያልሆነ ቦታ ይፈርማል እየተባልክ ነውና ይሄ ነገር ደግሞ እንደው ከባህልም ከወጋችንም አንፃር ትንሽ መጀመሪያ ትልልቅ ሰዎች ስለሆኑ ትንሽ አስነዋሪ ነገር ስለሆነ ይቅርታ እንጠይቃለን። ባለፈው ጊዜም በሬዲዮ መልሻለሁ። እንደውም ጥያቄው ሲጠየቅ ነገር የሆነት እያስመሰለው እየሄደ ይመስለኛል። ይህን ላለማድረግ የሚያስፈልገው ኢትዮጵያዊ የሆነ መገኘት ብቻ ነው። ሁላችንም በጥብቅ ስርዓት ያደግነው ከዋቂ ጋር በልጅነታችን እንድናወራ ቤተሰቦቻችን ወጀድልኝ። እኔ ደግሞ ከዚህም በተሰማ ስለታወቅ አይነት አስነዋሪ ስራ ሰራለሁ ብሎ አስብ እግዚአብሔር ስለምን ሰከነለት